አሁን እንዲህ ነው ለማለት በጣም ይከብደኛል። ምክንያቱም ቦታው ላይ ተገኝቼ ካላየሁት እንዲህ ሆኗል፣ ይሄ ሆኗል ለማለት በጣም ነው የሚከብደኝ። እሺ እኔ ወንድም እባክህ ተረጋጋ። በቃ ይቅርታ ለሆነው ነገር አንተን ለማበሳጨት ፈልገንም አይደለም። እሺ አሁን ምንድን አድርግ አንተ ልጅቷ ጋር ላቂያትና እሷን ሲያት ይረጋጋ ስለሚችል አንቺን ግር ማለት ስለሌለብሽ እሺ ከዛ ከሷ ጋር እየተደዋወልን እናወራለን። እሷን ላቂያት በቃ አይሻልም? እንደዛ ይሻላል። ብቻዋን ነው ምልካት ብቻዋን ትሄድ ምንድን ነው ያልሽው? ፍሬ ምንሽ ነው? ታኝ ወጣኝ። ምንድን ነው ያልሽው? ንገሪኝ። ምንድን ነው ያልሽው? ምን አድርገውሽ ነው? ወሳሽሽ ምንድን ነው ያደረጉሽ? አግኝተሽው አላገኘሽውም? ያለ ምንድን ነው? በጣም አሞታል። ኧረ ፍሬ ያሰነክሽ የምነሽ ንገሪኝ። በቃ ምንድን ነው ያልሽው? እንግዲህ ቤተሰቦቼ ባለፈው እንደነገርኳችሁ አክሊሉን ፍለጋ መተናል። ያው እንግዲህ አክሊሉ ያለበት ሁኔታ ጥሩ እንዳልሆነ እናንተም ባለፈው አይታችኋል። ያው በአካል ባናገኘውም እንደተነገረን ትንሽ ያለበት ሁኔታ ከባድ እንደሆነ ሰምተናል። ያው ካላየነው ምን ሁኔታ ላይ እንዳለ ማወቅ አንችልም። ግን ደግሞ ልጁ እንደነገረን ከሆነ ያው እንግዲህ አይምሮ እክል እንደገጠመው ነግራችኋለሁ። ፍሬ ምን ያህል እንደተረበሸች አይታችኋል። ምን እንደተፈጠረ ያንቀን አይታችኋል። በጣም በብዙ ግርግር ነው እንደዚህ ሰላማችን ልናገኝ የቻልነው። እንግዲህ አሁንም አክሊሉ ምን ሁኔታ ላይ እንዳለ አናቅም። እንግዲህ ፈጣሪ ረድቶን ትንሽ መለስ ብሎ ማለት ያው እንደተባለውም ሳይሆን ያው ያለመረጋጋት ችግርም ሊሆን ይችላል። እንግዲህ ቤተሰቦች እናንተ እስኪ እንዴት ጠብቁታላችሁ አክሊሉን? ያው እንዲህ ነው ለማለት በጣም ይከብደኛል። ምክንያቱም ቦታው ላይ ተገኝቼ ካላየሁት እንዲህ ሆኗል፣ ይሄ ሆኗል ለማለት በጣም ነው የሚከብደኝ። እና ቤተሰቦቼ እናንተስ እንዴት ጠብቁታላችሁ? ኮሜንት ላይ አስቀምጡልኝ ይሄንን። እና ደግሞ ፍርዬ እስኪ አንቺስ ግምት አሁን የአክሊሉ እንደዚህ መሆን ባለፈው ምን እያወራን ነበር? ያው ባለፈው በተረጋጋ መንፈስ ልናወራ አልቻልንም። ምን ሁኔታ ላይ ማለት በቃ እዚህ ድረስ ያደረሰው እዚህ ሁኔታው ያስገባው ከንዴቱ ነው ከምን አንጻር ነው ትያለሽ? ምንድን ነው እዚህ ድረስ ሊያደርሱ የቻሉ አክሊሉ? አንቺ እስኪ ግምትሽ ምንድን ነው? እንጃ ግን ንዴትም ሊሆን ይችላል ወይ የቤተሰብ ችግርም ሊሆን ይችላል። ባይዞይ ሰው ሲታመም በብዙ ነገር ነው እና እኔ ምን ብዬ ልገምት? ምን እንዳጋጠመው ምንም አላውቅም። እንግዲህ አብረን እንደምናየው እንጂ እኔ ምን ያው እውነት ነው ስልሽ አሁን አንቺ ከቀረቤታችሁም አንጻር ምናምን ከኔ አንቺ ትቀርቢዋለሽ ገባሽ? በፊት አሁን በጣም ይናደር ከነበረ የቤተሰብ ችግር ከነበረበት ከሁኔታዎቹ አንጻር እንዴት ነበር? የቤተሰብ ችግር እንደሌለበት አውቃለሁ፣ ግን እንጃ በንዴት ያን ያህል ሰው ሁላችንም እኮ እንነደዳለን እና በንዴት ያን ያህል አይመስለኝም። የሆነ ነገር አጋጥሞት ነው እንጂ እንደዚህ እንኳን አይሆንም። እንግዲህ እስኪ ቤተሰቦች ሁሉንም አብረን የምናየው ይሆናል። አብራችሁን እስከዛ እንግዲህ ውድ ቤተሰቦቼ ያው እንግዲህ አክሊሉ ይገኝበታል የተባለበት ቦታ መተናል። እንግዲህ ምንድነው ባለፈው ስልኩን የሰጠን ልጅ ጋር ልንደውልለትና ሚለንን ነገር ደግሞ እንሰማለን። እስኪ ስልክ ቅድም በጣም እያስቸገረኝ ነበር አላነሳ እያለኝ፣ አሁን እንግዲህ ቢያነሳልን ብለን ነው እንሞክርለትና እሱ ነው ቦታውን የሚያሳየን የሚመራን። ምክንያቱም እኛ በቃ እዚህ አካባቢ ነው ያለንና ዝም ብለን ነው አካባቢ ላይ የተገኘ ነው። እሱ ወደሚመራን ቦታ ስለምንሄድ እስኪ ፍርዬ ደውይለት አሁን ለሱ። ቅድም በጣም ያስቸገረኝ ነበር ነው የሚደውልኩለት ነበር ወደዚህ ስንመጣና ስራ ላይ ሆኖ ነው መሰለኝ እያነሳልኝ አይደለም። ደውይ እስኪ። በዚህ ጋር ሆነ እንዴ? እኔ እንጃ ከላይ እንታሽ መጣው አላውቅም፣ ግን በቃ ዝም ብለሽ ደውይለትና እየደወልኩለት ነው። አነሳ ማንሳት አለበት መቼም። ዛሬ እዚህ ድረስ መተን እዚህ ቦታ ውስጥ ተገኝተን ደግሞ ትንሽ ያስፈራል። ቦታውም ጭር ያለ ነው። እንዴት እንደምናረጋ አላውቅም። እስኪ ያው ሰው ነው የሚጠራልነት ይቀራል። ላውድ እሺ ሄሎ፣ እንዴት ነው ወንድም? ሰላም ነው አለን። ቅድም እኮ ስደውልልህ አታነሳም። ስራ ላይ ነበር ለዛ ነው። ኦኬ። እና እባክህ ቦታው ላይ ደርሰናልና ወዴት እንሂድ? ኦኬ፣ ቦታው ላይ ደረሳችሁ አይደል? አዎ ቦታው ላይ ደርሰናል። በቃ ጥሩ ላይ አለ። አሁን እሱ አሁን ትንሽ ተረብሿል ነበር ያልኩሽ ቦታ ላይ። እሺ፣ ጎዳና ላይ ስለሚያድር ትንሽ ተረብሿል። እና እሺ አሁን ምግብ ምናምን ሰጥቼ አሁን እኔ አረጋግጬው ነውና እሺ የበለጠ እንዳይጨናነቅ እሷ አለች አይደል አጠገብሽ? አዎ አለች። አለ። በቃ እሷን
ላኪያትና እሺ ለምንድን ነው ካሜራ ምናምን ግር ብላችሁ መምጣት የለባችሁ። ኦኬ አሃ ካሜራ አንያዝ እኔና እሷ ብቻ እንግባ ዝም ብለን አይቻለሁ እኮ ባለፈውም አሁን እንትን ካሜራ ምናምን ይዛችሁ አይቻለሁ እና ያው እንትን እኮ ነው ምን መሰለው ወንድሜ እሱን ለመፈላለግ የግድ ቤተሰቦቻችን ማወቅ አለባቸው። ብዙ ሰው ነው እያገዘን እየረዳን ያለውና አይ ስለ ቤተሰብ እኮ አይደለም እኔ አይ የማይሆን ከሆነ ወይ ይቅር በቃ አንዴ ተረጋጋ እንጂ ምን ሆነክ ነው? እኔ እንደዛ ማለት አይደለም ልጅ እኮ በጣም የተጎዳ ልጅ ነው እኮ የተጎዳ ስለሆነ እኮ ነው የምንፈልገው እኮ አሁን ቀረጻ ምናምን የምትሉትን ነገር ማቆማችሁ እሺ እኮ ኧረ ችግር የለውም ይቀራል እንዴ ይቀራል ነገር እኮ ሊጎዳ ይችላል እኮ ጉዳት ሊያደርስ ይችላል ሰው ላይ ልክ ነው ወንድም እኛ እኮ አላማችን እሱን ማግኘት ነው። እሱን ካገኘን ደግሞ ምንም ካሜራ ፊት መቆማችንን ምንም ነገር አንፈልግም። ዋናው አላማችን ምንድነው? እሱን ማግኘታችን ነው። በፊትም ሰዎች እንረዳለን ብለውት ካሜራ ይዘው ምናምን እንደዚህ ብዙ ነገር ስነልቦናው ላይ ጉዳት እያደረሱበት ያለ እሺ በቃ አማራ የምነግራችሁ ነገር አድርጉ። በቃ ከዚህ በላይ እኔ ልተባበራችሁ አልችልም። እሺ ምንም ችግር የለም። በቃ በጣም ብዙ መስዋዕትነት ነው። ስራ ትቼ ነው መስዋዕትነት እየከፈልኩ ያለው። እሺ እኔ ወንድም እባክህ ተረጋጋና ተረጋጋ። በቃ ይቅርታ ለሆነው ነገር አንተን ለማበሳጨት ፈልገንም አይደለም። እሺ አሁን ምንድን እናድርግ? አንተ ልጅቷ ጋር ላኪያትና እሷን ሲያት ሊረጋጋ ስለሚችል አንቺን ግር ማለት ስለሌለብሽ እሺ ከዛ ከእሷ ጋር እየተደዋወልን እናወራለን። እሷን ላኪያት በቃ አይሻል እንደዛ ይሻላል። ብቻዋን ነው ምልካት ብቻዋን ትሄድ እሄዳለሁ ችግር የለም እንዴ ያው ስለ አሁን ካለበት ሁኔታ አንፃር አሁን እሷን እኔ ብቻዋን መላክ አይከብድም። እሺ ከዚህ ሁሉ አመት በኋላ ምንም አይለኝም። ይሄ ችግር የለም እሄዳለሁ። እሺ ወንድሜ እሄዳለሁ። ኧረ እኔ እሄዳለሁ ወንድሜ ችግር የለውም። እኔ ስራ ትቼ ነው ለስራ ታስበቂኝ በቃ እኔ ስራ ትቼ ስለሆነ ይኸውልህ ወንድሜ ማለት ምንም የሚፈጠር ነገር የለም ወይ ነው? አሁን እርግጠኛ ነህ? እንዳይጎዳት ፈርቼ ነው እኔ እኮ ኧረ ዘጋው ወይኔ ብራችን እንዴ አንቺ ሄዳለሁ ትያለሽ እንዴ? ቢጎዳሽስ? እኔ እኮ ፈርቼ ነው አሁን ብቻሽን። ችግር የለውም ምንም አያደርገኝም። ቦታው ብቻ አይንገረን በእናትሽ። ደውይለት ድጋሚ እንግዲህ ደውይለት። ወይኔ ሄሎ የምትመጪ ከሆነ አንቺ ራስሽ መምጣት ትችያለሽ አይደለ? እሺ አንተ እዛው ነህ እንዴ? እኔ እዛው አካባቢ ነኝ። እንደዋወላለን። በቃ ብዙ እንዳይረበሽ ነው ገብተሻል? እንዳይረበሽ ልጁ ማግኘት ትፈልጊያለሽ አይደል? አዎ በቃ ስለዚህ በዛ መንገድ ልጁ እንዳይረበሽ ስለሆነ አንቺ ጋር እንደዋወላለን። አንቺ መምጣት ትችያለሽ። በጣም ስለተጨናነቀ ነው። በጣም እሺ በቃ ምንም ችግር የለም። እንዳልክ ግን አሁን ቤቱ ጋር እንደምትሄድ ብቻ አንዴ ንገራት እባክህ። እሺ በቃ በጀርባ መግቢያ አለ አይደል? እሺ በመግቢያው በኩል ትምጣ። በቃ ትንሽ እንደመጣች እኔ አገኛታለሁ። እሺ እንደዛ ነው የሚሻለው። እሺ እኔ ወንድም አመሰግናለሁ። ምን ጀምሻለን አሁን? እሺ እገባለሁ ነው ችግር አለ ግን ያስፈራል። የምር እኔ በጣም ነው በቃ የፈራሁት። ብቻሽን አሁን ይዛ መሄዱ ተገቢ አይደለም። ግን ደግሞ አሁን እኔም በጣም የሆነ ሰው ተከትሎሽ ከገባ ማለት እሱም እንትን የሚል አይነት አይደለም። የባሰ ችግር እንዳይፈጥር ብዬ እኮ ፈራሁኝ እኮ። እንደዛስ እንዳይሆን በቃ እኔ ልግባ። በዚህ ነው ያለን። አዎ በጀርባ በኩል ባለው መግቢያ አለ መሰለኝ በዚህ ጋር። እስኪ ካሜራማን ትንሽ እስኪ ተከተላት እባክህ። ያው እኔን ካየኝ ድንገት እንትን እንዳይል። እሺ ግን ደውይልኝ። እሺ ችግር ካለ ቶሎ ደውይልኝ። እንግዲህ ቤተሰቦቼ ያው
ፍሬን ብቻዋን ልኪያታለሁ። ሆነ በጣም ሊጨነቀኝ በቃ ብቻዋን መላክ እንደነበረብኝ አውቃለሁ፣ ግን በቃ ምንም አማራጭ አልነበረኝም። ካሜራማናችንም ትንሽ አብራት እንደሄደ መለሰችው እና አልመጣችም። ረጅም ሰዓት ሆኗት እሷን እየጠበቅኩ ነው እዚህ እኔም እንደምታዩኝ። ስደውልላትም አታነሳም። እስኪ ድግ የሚል ደውልላት የምታነሳልኝ ከሆነ እኔ የምልህ ካሜራማን ብዙ ራቀች እንዴት ተደረሰህ አንተ? አሁንም ስልክ እያነሳችልኝ አይደለም። እኔ ካልሆነ እኔ እንዴ እንግባ የሄደችበትን አይተሃል አይደል? ወደዛ እንጠጋ በቃ። ሻረፍሪያንሽ በእናትሽ ወይኔ እኔ በጣም ተጨነኩኝ እኮ። እስቲ ካሜራማን እንሂድና ደግሞ ድረስ ይሄ በዚህ ጋር ነው የሄደችው። በስመ አብ ምን ተፈለፈሽ በዚህ ጋር የደወሉላቸው ደንበኛ ስልክ አይመልስም። ወይኔ ካሜራማን እስኪ ቦታውን አሳያቸው በደንብ። እንዴ ምንድነው እዚህ ውስጥ ነው የሚኖረው እንዴ? በስመ አብ ወልድ እንዴት አንተ በዚህ ጋር ስትሄድ ዝም አልከስ? ለምንድን ነው ያልነገርከኝ እንዴ? ብቻውን በዚህ ጋር ስትሄድ እንዴት ዝም ትላታለህ? ወይኔ ምን ጉድ ነው እንዴ? እንግዲህ ቤተሰቦቼ ቦታው እንደምታዩት ነው። በጣም የሚያስፈራ ቦታ ነው። ሰውም የለም ምንም የለም። እኔ እዚህ ውስጥ ምን ሲያደርግ እንዳመጣት አላውቅም። እኔ ልጁ እሷም እየታየችኝ አይደለም እንዴ? አረ ካሜራማን ልጅ በፍጥነት ማግኘት አለብን እንዴ! ምንም ሰውም እኮ አይታየኝም። ምንድነው? ምን ውስጥ ገብታ ነው? ፍሬናት ካሜራማን ፍሬናታች ምንድነው የተፈጠረው? እንዴ ፍሬ ምንድነው ያልሽው? ፍሬ ምንሽ ነው? ታኝ ወጣኝ። ምንድነው ያልሽው? ንገሪኝ። ምንድነው ያልሽው? ምን አርገሽ ነው? ወሳሽሽ ምንድነው ያደረጉሽ? አገኝተሽው አላገኘሽውም? ያለ ምንድነው? በጣም አሞታል። አረ ፍሬ ያሰነክሽ ነው። ምንሽ ንገሪኝ። አረኝሽኝ በቃ ምንድነው የሆንሽው? እሺ ንገሪኝ። አገኘሽው? እሺ ያለ አረ ፍሬ በጣም ያሰነክሽ ነው። በማርያም እንዴ ምንድነው? ንገሪኝ እስኪ ምንድነው የሆንሽው? በቃ እኮ እሺ ምንድነው የተፈጠረው ነገር ንገሪኝ። ያለም እሺ በጣም አሞት ነው። እግዚአብሔር ምንድነው የሆንሽው? እኔ በጣም ያሰነክሽኝ ግን አውቀሻል። እሺ በቃ ተረጋጊ። ካሜራማን ካሜራን እስኪ ያስተካክል። ትንሽ ለማረጋጋት ሞክሬያለሁ ነው የምሰል። እዚህ ጋር እንቀመጥና እስኪ ትንሽ ለራስ ብዙ ከራቀንማ ምንም ልትረጋጋልኝ አልቻለች። ፍሬ ተረጋግቻለሽ አሁን ትንሽ? እሺ አሁን የተፈጠረው ነገር ዝም በይና አታልቅሽ በእናትሽ። ቆየሽ እኮ በጣም ደግሞ እኛ እኮ አልፈለግንሽ ቦታ የለም። በዛው ወጥ ቤት ወጣሽ ነው። እኛ እኮ ወጣንሽ ዙረን እኮ ያልዞርነው ቦታ የለም። በላይ ዙረን እኮ ቤት ዙረን እንደመጣነው ነው ራሱ። ምንድነው የተፈጠረው ንገሪኝ በማርያም። ልጁ ሌባ። ማን ነው ሌባ? አክሊሉ ነው? አክሊሉ የለም። ልጁ ሸቱን ነው እንዳትይም ብቻ። ሌባ ነው ራሱ። የጠቆመልሽ ነው ሌባ? አዎ ቦታሽ ልትወስድ ነው? ይኸው ሁሉም ነገር ይወሰድ። ወይኔ እድሌ ነው በቃ። እሺ በቃ ተረጋጊ። ቤተሰቦች አሁንስ ምን እንደምል አላውቅም። በጣም ነው የደከመኝ እውነት። ፍሬ እባክሽ ተረጋጊ። ጦስሽን በቃ ገና አገኘሁት ብዬ ደስታዬን ሳልጨርስ። እሺ እባክሽ በቃ ተይው፣ በቃ ተይው። ጦስሽን ይዞት ሂድ። ተይው ዝም በይ በቃ አይዞሽ። ታዩ በእናትሽ በቃ ታዩ አልኩሽ አይደል? በእናትሽ ተረጋጊ። ታመሚያለሽ እንደባለፈው። ባለፈው እንዴት እንደሆንሽ አይተሻል። እኔ እኮ ለዛው ነው አብሬሽ ሊድ ያልኩት። እምቢ አልሽ አንቺ እኮ። አምኜው ነው እሱም እኔም አምኜው ነበር። በፍጹም ይሄንን ያደርጋል ብዬ አላሰብኩም። ምን አይነት ሰው ነው በእግዚአብሔር። ማን አገኘሽ ውስጥ? ልጁ ራሱ ባለፈው ያገኘነው ልጅ ውስጥ አንቺን እየጠበቅሽ ነበር? አዎ እዛው እየጠበቀች
ብቻውን ነው? እሺ ብቻውን ነበር ነበሩት ሌላዎቹም ነበር። ሌላም ሰው አብሮት ነበር? አዎ። ወይ ይሄን ሁሉ ያደረገው አቅዶበት ነው በቃ። በዛች ደቂቃ እንዴት ይሄን ሊያስብ ቻለ? ሲጀመር በጣም ነው የሚገርመው። እውነት እንዴት ተቸግረን እያየን እንደሆነ ችግራችንን ነግረን እንዴት እንደዚህ ያደርገናል? እኔ እኮ ስንት ቀን እንዳወራሁት እየደወለ እንዴት ሆናችሁ እያለን ነበርኩ። ቤተሰቦች እውነት ነው የምላችሁ በየቀኑ እየደወለ እንዴት ሆናችሁ ተገኘ ወይ? እኔ ልረዳችሁ ዝግጁ ነኝ። በቃ ታገኙታላችሁ በዚህ ቀን ነው። እኔ እንደዚህ ሰዓት ስለሌለው ነው ስራ ነኝ እያለን እኮ ነው ስንት ቀን ሙሉ ሲያመላልሰን የነበረው። ቀረጽ በቃ ሳንቀርጽ ራሱ ስንት ቀን ተመላልሰናል። እዚህ ስንደርስ ራሱ 2 ቀን ነው ምናምን ስራ ነኝ ብሎ መልሶኛል። እኔ እንደውም በቃ ዝም ብለን እንምጣ ብዬ ነበር ካሜራም ሳንይዝ። አሁን የጓደኛውም ስልክ ፎቶውን ጠፋ። የአክሊሉ ጓደኛ ፎቶውን ወይኔ ምን አይነት ጣጣ ነው።